እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም፣ ሁሉ መልካም። እንዴት ነው ኑሮ? እኔ ደህና ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮዬ ስለ ልጆች አስተዳደግ ላይ ያተኩራል። በተለይም እኛ ቤተሰቦች በየቀኑ በየጊዜው በተደጋጋሚ ልጆቻችንን ይጎዳሉ ብለን ሳናስብ የምንጠቀማቸው ወይ የምናደርጋቸው ድርጊቶች ልጆቻችንን ግን ጭንቅላታቸውን የሚጎዳበትን ሁኔታ ላሳያችሁ ሞክራለሁኝ። አንድ 5-6 ነጥቦችን ይዣለሁኝ። አብራችሁኝ እንድትቆዩ እጋብዛለሁ። ከዛ በፊት ግን ስሜ ትግስት ይባላል። እንኳን ወደኔ የዩቲዩብ ቻናል በሰላም መጣችሁ። እንዲሁም አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ የማቲ ቲዩብ ቤተሰብ ይሁኑ ላለው እንግዲህ ወደ ሐሳብ ይገባለሁ ማለት ነው። ወይ ያላብዛባችሁ። ከዛ ደግሞ ትንሽ ቡና ጠጣለሁ። ያው ቡና በትልቅ ሲኒ ነው የምጠጣው። እንደ ኢትዮጵያ አይለኛ አይደለም። እሺ ያው እንግዲህ ልጆች ማሳደግ ከባድ ነው። ያው ሁላችንም እኔም የልጆች እናት ነኝና አውቀዋለሁ። አንዳንድ ጊዜ እኛ የምንረዳበትና ወይም ደግሞ ካደግንበት ማህበረሰብ የወረስናቸው ነገሮች ወይም ደግሞ እኛ ለናስተምር ፈልገን የምናስተላልፈው መልእክቶች በተቃራኒ ደግሞ ልጆቻችንን ጭንቅላታቸውን ይጎዳሉ። እነኚህ ነገሮች በጣም ብዙ ናቸው። እኛ ያደግንበት ስለሆነ ቀላል ይመስሉናል፣ ግን እንትናቸው ጥፋታቸው ወይም ደግሞ ጉዳታቸው ከፍተኛ ነው በልጆች አስተዳደግ ውስጥ ወይም በልጆች እድገት ውስጥ። ስለዚህ እነኚህ ነገሮች አብረን እንማማራለን። ወደ መጀመሪያው ነጥቤ ሲሄድ ልጆችን ከሌሎች ልጆች ጋር ማወዳደር። አሁን ይሄንን ብዙ ጊዜ እንጠቀመዋለን፣ ሁላችንም እንጠቀመዋለን ማለት እችላለሁ። እንዴት ነው እስቲ ልጆችን የምናወዳድረው? ለምሳሌ ያህል እስቲ አንድ ሴት ልጅ ብትኖራችሁ እስቲ ጓደኞችሽን ያቸው፣ ጓደኛሽን ያት፣ ከሌን ወንድምሽን ታናሽን ታላቅሽን ስንላቸው ልጆቻችንን ምንድነው እሱ ጭንቅላታቸው ውስጥ የሚቀረጸው መሰላችሁ? ጥፋቱ ምንድነው? ይሄ ኖርማል አይደል እንዴ? ይሄ ለመድነው ነገር አይደል እንዴ ልትሉ ትችላላችሁ። ግን ችግሩ ምን መሰላችሁ? ልጆቹ እኛ የምንፈልገው ይሄን ነገር ስንጠቀም ልጆቹ ከልጆች ተምረው ለውጥ እንዲያመጡ ያንን ነገር እንዲያስተካክሉ ፈልገን ነው የምንናገረው። ይሄ ይገባኛል። ግን ደግሞ ጥፋቱን ላሳያችሁ ወይም ደግሞ እኛ ማናስተውለውን ነገር ከኋላው ልጆች ነጭ ወረቀት ናቸው። ልጆች ጭንቅላት ነጭ ወረቀት የሚባል አባባል አለ አይደል? እኛም ሀገር እውነት ነው፣ ነጭ ወረቀት ናቸው። እኛ የነገርናቸው ልጆች ከብዙ ነገር ይለምዳሉ፣ ግን በተለይ ከ3 ነገር በደንብ ይለምዳሉ፣ ይማራሉ በየቀኑ ማለት ነው። አንደኛ ከሚያዩት ነገር ይማራሉ። ሁለተኛ ደግሞ ከሚሰሙት ነገር፣ ሁሉ ጊዜ የምንላቸው በተደጋጋሚ የምንላቸው ነገር የራሳቸው አድርገው የመውሰድ ባህሪ ያላቸው፣ ከዛ ይለምዳሉ። ሶስተኛ ነገር ደግሞ ከሚለማመዱት ነገር፣ ፕራክቲስ ከሚያደርጉት ነገር ይለምዳሉ፣ ይማራሉ ማለት ነው። ስለዚህ እነኚህ ከ3 ነገሮች አንዱ ነው ማለት ነው። ይሄ ሁሉ ጊዜ የምንጠቀማቸው ቃላቶች አንዱ ነው ማለት ነው። ሁሉ ጊዜ ተደጋጋሚ ከሌኒ ወንድምሽኒ ወይ እህትኔ ስንለው ያ ልጅ ምን ይያልነው ነው? በተዘዋዋሪ መንገድ አትችልም ይያልነው ነው ማለት ነው። ስለዚህ ያ ልጅ ወይም ያቺ ልጅ ጭንቅላታቸው ይጎዳል ማለት ነው። ያንን ሰው ያስበለጥ ነው አድርገን ስለሚያስቡ በቃ እኔን ለምን እንደኔነቴ ያተውስ እኔና እሱ እኮ አንድ አይደለንም የሚል ነገር ጭንቅላታቸው ውስጥ ይመጣል ልጆች ማለት ነው። ያ ደግሞ ምንድነው እሱ ጉዳቱ ካላችሁ፣ አንደኛ የራስ መተማመናቸውን ያጠፋባቸዋል። በራሳቸው እንዳይተማመኑ ሁሉ ጊዜኛ ምናደንቀው ሰው አለ እነሱ ጋር፣ ያንን የምንጠራው ሰው ምናደንቀው ሰው እነሱ ጋር ምን ያደርጋቸዋል? እነሱ የሆነ ነገር እንኳን ቢያውቁና ቢችሉ እኛ የምንደሰትባቸው ስለማይመስላቸው ወይም ደግሞ አትችሉም አይነት ትርጉም ስለሚሰጣቸው ልጆች ያንን ነገር ደፍረው እንዳያደርጉት የመጠራጠር ስሜት የራስ መተማመናቸውን ያጠፋል። የመጠራጠር ስሜት ውስጣቸው ያድጋል። እንደማይችሉ አድርገው ራሳቸውን ይቀበላሉ። ያን ነገር እንደማያደርጉት በቃ እንደማይችሉት ሁሉ ያረን እንዲመነግርክ ስንላቸው ምናልባት እኛ የነገርንበት ሲስተም ሊሆን ይችላል ትክክል ያልሆነው።
ስለዚህ ያ ነገር እኛ ስንላቸው ያንን ነገር ስለሚወስዱት ያን ነገር ያጠፋባቸዋል ኢቭን የሆነ ነገር እንኳን በትክክል እንኳን ቢችሉ ከማድረጋቸው በፊት ምንድነው የሚሆንባቸው ከማድረጋቸው በፊት ያነሱ ያሰቡትን ነገር ሌላ ሰው እንዲያደርገው ይፈልጋሉ ወይም ደግሞ ሌላ ሰው ያደረገውን ነገር ሌላ ሰው እንዲከተሉ እናደርጋቸዋለን እኛ የምንጠራቸው ሰዎችን ወይ ወንድሟን ከሆነ የምንጠራው ለልጃችን ለሴቷ ልጃችን እንደ ወንድሟ ለመሆን እኛን ለማስደሰት ምክንያቱም የትኛውም ልጅ ቤተሰቡ እንዲጠላው አይፈልግም ማንንም ሰው እንዲደሰትበት ይፈልጋል ማንንም ሰው እንዲወደው ይፈልጋል አስተማሪዎቹ እንዲወዱት ይፈልጋል ጓደኞቹ እንዲወዱት ይፈልጋል በቤተሰቦቹ መወደድ ይፈልጋል ልጆች እንደዛ ነው ባህሪያቸው ስለዚህ እንደዛ ለማድረግ ሲሉ የራሳቸውን ነገር ይተውና የራሳቸውን ተሰጥኦአቸውን ወደ ውስጥ ይተውና እኛስ የምንጠራቸውን ሰዎች መከተል ይጀምራሉ ማለት ነው ያ ደግሞ ማለት የራሳቸውን ተሰጥኦ ፈልገው የማግኘት ህልማቸው እየቀዘቀዘ እየጠፋ ይሄዳል ስለዚህ ጉዳት አለው ያያችሁ በእንደዚህ አይነት መልኩ ስትረዱት ጉዳቱ ከፍተኛ ስለሆነ እንዲህ አይነት ነገሮችን መቀነስ ብንችል ለልጆቻችን ትልቅ አስተዋጽኦ እናደርጋለን ሌላው ደግሞ ሁለተኛው ሰው እንዲፈሩ መፈለግ አንድ ሰው ከቤት ውስጥ ሊሆን ይችላል ከጎረቤት ሊሆን ይችላል እንዲፈሩ መፈለግ ምን ለማለት ነው እስቲ በምሳሌ ልንገራችሁ እናትህ ትምጣል ቆይ ለእናትህ ነው የምነግረው ቆይ ለአባትህ ነው የምነግረው ወይ ለወንድምህ ነው የምነግረው የሆነ ጎረቤት ሊሆን ይችላል ምናልባት እዚህ ውጭ ሀገር አይሰራም እሱ ጎረቤት ልጆቻችሁን አይቆጣላችሁ አይፈቀድም አገር ቤት ግን ችግር የለው እንላለን አይደል ከሌ ይምጣል ወይ የሚፈራ ሰው ሊኖር ይችላል ሰፈር ውስጥ እንደዛ ነገር አጋጥማችሁ እኛ ሰፈር ነበር እና እንደዛ አይነት ሰዎች አሉ ልጅ የሚቆጡ በቃ እና የሆነ ሰው እናዘጋጃለን ልጆቻችን እንዲፈሩ የሆነ ሰው እንዲፈሩና የሆነ ሲያጠፉ ከሌ ይመጣልሃል እንደዚህ አይነት ነገሮችን እንጠቀማለን ምናልባት ደግሞ እዚህ ሀገር ደግሞ ውጭ ያለን ሰዎች ውጭ ሆነን ልጆች እናሳድግ ሰዎች እንደዛ አይነት ነገር ስለሌለ ምን እናደርጋለን ወይ አባት ይምጣ ብዙ ሰዎች እናደርጋለን ራስ ያደርግ ነበር የሆነ ሳታስቡት ነው የምታደርጉት ምክንያቱም ያደግንበት ነገር ስለሆነ እንወሰዳለንና ሳናስተውለው እናደርጋለን ግን ማስተዋል አለብን አሁን ልጆቹ ምን ይሆናሉ መሰላችሁ በተለይ እናትና አባት ብቻ ምናሳድግ ሰዎች እንደዚህ እናትና አባት ሆነን ምናሳድግ ሰዎች ቤት ውስጥ እዚህ አሁን ውጭ ሀገር ላለን ሰዎች በተለይ ልጆቻችን ያላቸው እኛ ነን ያለነው አይደል በጣም ትልቁ ኃላፊነት ያለው እኛ ነን ከሌላ ምንም እርዳታ እናገኝም እንግዲህ ሌላ ወይ አጎት ወንድም አክስት ምናምን የማግኘት ወይም አያት የማግኘት እድሉ በጣም ትንሽ ነው የተወሰኑ ሰዎች ሊኖሩ ይችላሉ ግን ሁላችንም አብዛኞቻችን የለንም ስለዚህ አባታቸውን ደግሞ ወይም ደግሞ እናታቸውን ከዛ ውስጥ እንዲፈሩ ካደረግን እነኚህ ልጆች ከአባታቸው ከዛ ከሚፈሩት ሰው ምንም የማይማሩ አይታችሁታል አንድ ሰው ከሚፈራው ሰው አይማርም ይፈራዋል እንዴት ይማራል ጥሩ ነገሮች ቢኖሩት ራሱ አይማርም ከዛ ሰው ማለት ነው ያ ማለት ምን ማለት ነው አንድ አባት ልጆች አባታቸውን የሚፈሩ ከሆነ ሁሉ ጊዜ ወደ እናታቸው ያደላሉ ከአባታቸው የሚማሩት ነገር የለም አባታቸውን ሲያዩ የሚሰማቸው ስሜት ፍርሃት ነው ፍርሃት ደግሞ ነፃነትን ያሳጣል ነፃነት ደግሞ ፍላጎትን አውጥተን እንዳንገልጽ ያደርገናል አይታችኋል ተያያዥ ናቸው ስለዚህ ልጆቻችን ነፃነት ሲያጡ ቤታቸውን ይጠሉታል ወደ ቤት መምጣት አይፈልጉም ምክንያቱም አባታቸው ቤት ውስጥ የሚኖር ከሆነ ስለሚቆጣቸው እንደዛ እናታቸው እንደዛ አድርጋ እየሳለችባቸው ነው ማለት ነው ወይም ደግሞ እናታቸው የሚፈሩ ከሆነ አባታቸው እየሳለባቸው ነው ማለት ነው ልጆቹ ስለዚህ ከእናታቸው የሚማሩት ነገር የለም ይያልን ነው መማር ብቻ አይደለም ቤታቸውን እንዲጠሉ ያደርጋቸዋል ኢንቫይሮንመንቱን ያከባቢ የቤቱን ኢንቫይሮንመንት እንዳይወዱት ያደርጋቸዋል የሚፈልጉትን ነገር ራሱ በነፃነት መግለጽ እንዳይችሉ ያደርጋቸዋል ያ ማለት ደግሞ ትምህርት ቤትም ሲሄዱ ይሄን ከቤት የሚማሩት ነገር ነው እያደገባቸው እየጎለበተ ለወደፊት ልጆቹ ውጤታማ የሚያደርጋቸው ከቤት ውስጥ ነው ፕራክቲስ የሚያደርጉት ማንኛውንም ነገር ስለዚህ ልጆቹ ሐሳባቸውን በነፃነት መግለጽ ከቤት ውስጥ ያልጀመሩ ትምህርት ቤት ኬትም አይመጣም ሲያድጉ ትልልቅ ቦታዎችም ላይ ወጥተው መናገር ራሳቸውን ፍላጎታቸውን መግለጽ ጓደኞቻቸው ጋር ሆነው ሐሳባቸውን ሼር ማድረግ ይፈራሉ ማለት ነው ስለዚህ ሁሉም ነገር ቤታቸው ልጆቹ በነፃነት በፍላጎታቸው ሐሳባቸውን መግለጽ እንዲችሉ በራስ መተማመናቸው እንዲጨምር እኛ ወላጆቻቸው መፍራት ሳይሆን መውደድ ነው ያለባቸው ያ ማለት አንቆጣቸውም ስርዓት አናሲዛቸው ማለት አይደለም ያም ራሱን የቻለ ወይ አለ ራሱ መንገድ አለው ስለዚህ ልጆቻችን እንዲፈሩም ሳይሆን የሚፈሩ ሰው እንዲኖር ሳይሆን ያ ነገር ስተት እንዳልሆነ ስተቱ
አባታቸውን ከመጠበቅ እናትየው ካየች ያ ነገር ስህተት እንደሆነ እሷም መንገር አለባት ምክንያቱም እኩል ነው ኃላፊነት ያለብን አባት ወይም እናት ብቻ አይደለችም ያለባት ኃላፊነት ያለባት ስለዚህ እናስተውል አንዳንድ ነገሮችን በቀላል ያያየናቸው የምናደርጋቸው ነገር የነገን የልጆቻችንን የነጋቸውን ነው የሚያበላሽባቸው ስለዚህ ልጆች ማሳደግ ደግሞ ቀላል ነገር አይደለም ልጆች ሲጀመር የእግዚአብሔር ስጦታዎች ናቸው አይደል እንዴ ሙስሊሞችም የአላህ ስጦታዎች ናቸው ከሰማይ ነው የሚሰጠን ማንንም ሰው ስለፈለጋ አይሰጣችሁም ስጦታ ማለት ደግሞ የራሳችሁ ነገር አይደለም ማለት ነው ሰው ነው የሰጣችሁ ማለት ነው አይደል ስጦታ የሚባለውን ቃል ነው ያልኳችሁ ልጅን ሰው አይሰጥም እግዚአብሔር ነው የሚሰጣው ስለዚህ ያንን ስጦታ ደግሞ በአግባቡ እዛ ሲስተም ውስጥ እዛ ህይወት ውስጥ እስከገባን ድረስ በስነ ስርዓት ማሳደግ ግዴታ አለብን ማለት ነው ስለዚህ እንበልና አንድ ገበሬ መሬት አለው እንበል ዝም ብሎ የሆነ ነገር ዘርቶ ነገ ተነስቶ አያጭድም መጀመሪያ ቦታ መምረጥ አለበት ከዛ በኋላ ማረስ አለበት በአለስልሶ በደም ማረስ አለበት ዘር መምረጥ አለበት መዝራት አለበት ማረም መኮትኮት ምናምን በዛም ብዙ ሲስተም ፕሮሰሶችን አልፎ ነው ሂደቶችን አልፎ ነው መጨረሻ ላይ ዘር የሚያጭደው ቆንጆ ዘር ለማግኘት ቆንጆ ዘር መዝራት ራሱ አለበት አይደል እንዴ ቆንጆ ዘር ይመረጣል ምርጥ ዘር የሚባል ነገር አለ ኢትዮጵያ እና ዘሮች ይመረጣሉ እና እንደዛ ማለት ነው እኛም እንደዛ ማድረግ መቻል አለብን እኛም መምረጥ አለብን ልጆቻችን ላይ የምንዘራውን ነገር መምረጥ አለብን እኛ ዛሬ ዘራነው ነገር ነው በቅሎ አሽቶ ምን ብሎ ውጤቱን ለማየት እኛ ቆንጆ ነገር መዝራት አለብን እና ልጆቻችን ውስጥ መጥፎ እንዲፍራቻን አንክተት ቤተሰቦቻቸው እንዲፈሩ አናድርጋቸው እንዲወዷቸው እንደውም ለቤተሰቦቻቸው ሐሳባቸውን እንዲገልጹ ምክንያቱም ልጆች ውጪ ምናልባት ተጽዕኖ ይደርስባቸው ይችላል ቤት ውስጥ የሚፈሩን ከሆነ ደግሞ ማለት ነው መተው አይነግሩንም ማለት ነው በግልጽ ለኛ አይነግሩንም እዛ ጋር ተጽዕኖ አለባቸው ጭንቅላታቸው እየተጎዳ መድረስ ካለባቸው ቦታ ሳይደርሱ ወደ ኋላ ልጆቻችን ይቀጫሉ ይጎዱብናል ማለት ነው ስለዚህ ይሄን ደግሞ ማንም ቤተሰብ አይፈልግም ሁሉም ቤተሰብ ትልቅ ደረጃ ልጆቹ እንዲደርስ ነው የሚፈልገው ስለዚህ ያን ነገር ደግሞ በመፈለግ የሚሆን ነገር የለም በመስራት ነው ውጣ ወረዶች አሉ አዎ አውቃለሁ የልጆች እናት ነኝ ልጅ እያሳደግኩ ነው ስለዚህ ጥሩ ነገር ለማግኘት ግን መልፋት ስላለብን ይሄን ነገር ከእንደዚህ አይነት ስህተቶች እንማር እና ቁጭ ብለን ተነጋግረን መፍታት እንድንችል እንደገና እናትም ካየች ስህተት መሆኑን ካየች አባትን መጠበቅ የለባትም መንገር አለባት ለልጆቿ ያ ነገር ትክክል እንዳልሆነ አባትም ስህተት ከሰሩ እናትየው መጠበቅ የለበትም እሱም ኃላፊነት አለበት ቁጭ ብሎ ስህተት እንደሆነ ያ ነገር ሊያስረዳቸው ይገባል የዛኔ ልጆቹ ራሳቸው ስህተት እንደሆነ ያውቃሉ ካልሆነ ግን አባት እንትን ሲያደርግ ማነው እናት አባትን መጠበቅ ሆነ ልጆቹ መደበቅንም እየተማሩ ነው ይመጡት ማለት ነው ምክንያቱም አባታቸው ሲኖር ያ ነገር ከዛ ነገር ይቆጠባሉ ምን ይላሉ አባታቸው ሲሄድ ያንን ነገር ያደርጋሉ ለእናትየው ራሱ ከባድ ይሆናል እንደፈለገች አታዛቸውም እንደፈለገች ስተታቸውን አይቀበሏትም በቃ ይሆነ ምንም ችግር የለውም አይነት ነገርና ትክክል ያ ነገር ትክክል አለመሆኑ ራሱ በሁለቱም በኩል ሲነገራቸውና ከአንድ ሰው ወገን ብቻ ሲነገረው ከጥላቻ ነው የሚያዩት ያኛ ሰው ስለሚጠላኝ ነው ወይም ስለሚቆጣ ነው እንደዚህ አይነት ነገር አድርገው እንጂ የሚወስዱት ትክክል እውነትም ይሄ ነገር ትክክል ስህተት ስለሆነ ነው ብለው ላይ ነግሩን ይችላሉ እዚህ ጋር ኮምፒውተር ይዘጋ ነው ይቅርታ እና እንደዛ አይነት ነገሮች አሉ እነኚህ ነገሮች መቅረፍ ብንችል ልጆቻችንን በፍቅር ማሸነፍ እንድንችል ይረዳናል ሌላው ሐሳቤ ደግሞ ሶስተኛው የኛ የቤተሰቦቻቸውን ፍላጎት ልጆቻችን ላይ መጫን ምን ማለት ነው ምርጫ እንዲወስዱ አለማድረግ አለመስጠት ምሳሌ ላንሳላችሁ እዚህ ጋር ለማብራራት ያንዳንዳችሁ ቤተሰቦችን ብጠይቃችሁ አሁን ማለት ነው ልጅህ ምን መሆን ልጅ ምን እንዲሆን ትፈልጋለህ ወይ ትፈልጊያለሽ ብለን ብንጠይቅ አብዛኞቹ ቤተሰቦች የምንለው ልጄ ዶክተር እንዲሆን ነው ልጄ ፕሮፌሰር እንዲሆን ነው ምናልባት ልጄ ፓይለት እንዲሆን ነው ኢንጂነር እንዲሆን ነው እንደዛ አይነት ነገሮችን ነው የምንለው ምናልባት ይሄ የኛ ፍላጎት ነው ይሄ የኛ መፈለግ ነው መሻት ነው ግን የልጆቹ ችሎታ ላይሆን ይችላል የልጁ ስጦታ አርት ሊሆን ይችላል የልጁ ስጦታ
ፖለቲከኛ መሆን ሊሆን ይችላል ያ ፖለቲከኞች ውጤታማ አይደሉም ማለት አንችልም ፕራይም ሚኒስተር የሚሆኑ ፕሬዝዳንት የሚሆኑ ሰዎች ፖለቲከኞች ናቸው ውጤታማ ናቸው እንደገና ደግሞ የልጆች ፍላጎት ቢዝነስ ሊሆን ይችላል እና ቃለን እኮ አይደል እንደ አገር ቤት ሌላ ቦታ ትሄዱ እንደውም ወስቲ ወደ አካባቢያችሁ ወደ ሰፈራችሁ ተመለሱና አስቡት ብዙ ሰዎች ከትንሽ ተነስተው ትልቅ ደረጃ ትልልቅ ነገሮችን እየሰሩ ሰዎች አሉ በቢዝነስ ተሰጧቸው በቃ የቢዝነስ የሆኑ ሰዎች አሉ ስለዚህ ልጆችን እኛ በመንፈልገው ወይ ብቻ እንዲሄዱ መጫን ልጆቻችን ውጤታማ እንዳይሆኑ ነው የምናደርጋቸው ወይም ደግሞ ተሰጧቸውን ፈልገው እንዳያገኙ እኛ ስንጭንባቸው እነሱ ያ ነገር ችሎታቸው አለ ፍላጎታቸው አለ ስንላቸው እነሱም ደግሞ እኛን ለማስደሰት ወይ ደግሞ አንዳንድ ልጆች እንደዛ አሉ ቤተሰባቸው የሚላቸውን ለማስደሰት ቤተሰቡ እንዲደሰት ፈልገው ሲጥሩ ግን ፍላጎታቸውና ስሜታቸው እዛ ውስጥ ስለሌለ ውጤታማ አይሆኑም ይወድቃሉ ይነሳሉ የሆነ ሰዓት ላይ ይደክማቸዋል በቃ ከዛ በኋላ ይመለሳሉ ወደ ኋላ ይመለሱና አጉል ቦታ ላይ ሌላ ኑሮ ይጀምራሉ የማይፈልጉት ኑሮ ምናልባት ደግሞ ተሳክቶላቸው እንደዛ ገፍተናቸው ምናልባት ተሳክቶላቸው ጥረትም በቃ ሙጣውረዱም ቢበዛ ጠንክረው ሰርተው ስራው ላይ ሲደርሱ ስራው ላይ ወዱት ይችላሉ ከዛ በኋላ አይታችሁታል ሳይወዱት ላይፋቸውን ይቀጥላሉ ማለት ነው ምክንያቱም ረጅም አመት ፈጅቶባቸው ነው ያንን ነገር ያሳኩት ግን ሲወጡ ስራውን አይወዱት ምክንያቱም ተሰጧቸው አይደለም ብዙ ሰዎች የሚቀይሩም አጋጥሞኝ ያቃልኔ ከረጅም አመት በኋላ ወደ ኋላ ተመልሰው እንደገና የሞከሩ ሰዎችም አሉ ስለዚህ ልጆቻችንን እኛ በመናየው ነገር እንዲያዩ እኛ የምንወደው ነገር እንዲወዱ እኛ የምንፈልገው ነገር እንዲያደርጉ እንዲፈልጉ ሳይሆን ልጆቻችን ምንድነው የሚፈልጉት ምንድነው እሱ ፍላጎታቸው ምንድነው ያላቸው ተሰጥኦ ሁሉም ልጆች እንዳልኳችሁ ለየብቻ የተለያየ ባህሪ ነው ያላቸው ኢቭን የራሳችሁ ልጆች ራሳችሁ የወለዳችኋቸው ልጆች የተለያየ ጸባይ ነው ያላቸው የተለያየ ፍላጎት ነው ያላቸው የተለያየ ባህሪ ነው ያላቸው ስለዚህ እንደ ባህሪያቸው እንደ ፍላጎታቸው እንደ የሁኔታቸው ልንረዳቸው ነው እንጂ የሚገባው እንትን ማድረግ የለብንም የሆነ ማገዝ የለብንም ማለት ማገዝ ሳይሆን መጫን የለብንም እኛ የምንፈልገው ነገር እንዲፈልጉ ማድረግ የለብንም የሚለውን ነገር ነው ማንሳት የፈለኩት ከዛ ይልቅ ግን እንዴት ማድረግ እንችላለን ልጆች በሚፈልጉት ነገር ላይ እኛ እንርዳቸው ትክክል አይደለም ብለን የምናስበው ነገር ካለ ደግሞ ትክክል ያልሆነበትን ምክንያት ሁኔታዎችን እንዲረዱት ከነ ምክንያቱ አቅርበን እናሳያቸው ሁሉንም የፈለጉትን ነገር ይሁኑ ይያልኩ አይደለም አንዳንድ በዚህ ቶፒክ ላይ ባይ ዘ ዌይ ከሰዎች ጋር ሳወራ ምን ይሉኛል እኛ በሃይማኖታችን በባህላችን እኛ ማንፈልገው ነገር በጣም ብዙ ነገር አለ ያ ነገር ፍላጎታቸው ቢሆንሳ ሁሉን ነገር ለነሱ እንደዛ ይያልኩኝ አይደለም ለነሱ እንተው ይያልኩኝ አይደለም ግን ጋይድ እናድርጋቸው እንምራቸው እንጂ የሆነ ስንመራቸው እኛ ሐሳባቸውን እንትን ሳይሆን ለምሳሌ ያህል በሃይማኖታችን የማይፈቀዱ ነገሮች አሉ አዎ እኔም ሃይማኖት አለ ያን ነገር እንዳያደርጉ ልጆቻችንን ስለ ሃይማኖታቸው በሳምንት አንድ ቀን ሊሆን ይችላል ቁጭ ብለን እንማማር አብረን ቤተክርስቲያን ስትሄዱ ቤተክርስቲያን ይዛችሁ ሄዱ ቸርች የምትሄዱ ሰዎች ቸርች ይዛችሁ ሄዱ እንደ የሃይማኖታቸው ሙስሊሞች መስጊድ ይዛችሁ ሄዱ ልጆቻችሁ በመስማት ብቻ አይደለም ስታደርጉ በማየት እንደገና ደግሞ እነሱን የሚመስሏቸው ልጆች እዛ የእምነት ቦታ ላይ ሲያዩ በራሱ የሚማሩት ነገር አለ ይወዱታል ቦታውን ሁሉ ጊዜኛ ብቻ ከመነግራቸው ሲሄዱ እንደሱን የሚመስሉ በእድሜያቸው ያሉ ልጆችን ምናምን ሲያገኙ ሲጫወቱ ምን ሲሉ ያን ቦታ ይወዱታል ኮሚኒቲም ቢሆን እንደዛ በየኮሚኒቲያችሁ ይዛችሁ ሄዱ ልጆቻችሁን የዛን ጊዜ ይለምዳሉ ከሆነ ከሚያዩት ነገር እኛ ወርሺፕ ስናደርግ እነሱም ሲያዩ የእምነቱን ትምህርትም እየለመዱት ይሄዳሉ አይሆንም የምንላቸው ነገር ደግሞ በፖዚቲቭ በጥሩ አይነት አገላለጽ እንግለጽላቸው ደግሞ ልጆች ምክንያት ይፈልጋሉ አይሆንም አይነት ነገር ሳይሆን ለምን እንደማይሆን ይሄ ነገር ትክክል ካልሆነ ትክክል ያልሆነበትን ወይ ልናሳያቸው ይገባል ልናስተምራቸው ይገባል እንደዛ ነው እንጂ ይያልኩ ያለው ሁሉንም ነገር በእነሱ ፍላጎት ይመሩ ይያልኩ አይደለም የቤተሰብ ኃላፊነት አለብን እንዴ እንደዛማ ልጆች አይደሉ እንዴ ግን እነሱ የሚፈልጉትን ነገር እየተከተልን እዛው ትክክል ያልሆነውን ነገር ለማሳየት እንሞክር እንጂ ቀጥታ ልጆቹ እኛ ከፊት ሆነን ልጆቹ እኛን እያዩ
የኛ መንፈልገው መንገድ ውስጥ ይሄዱ ሳይሆን ልጆቹ መንገዳቸውን ይሄዱ ይቀጥሉ ይጀምሩ ይቀጥሉ እዛ ላይ ደግሞ ፍለፊታቸው ላይ የሚያጋጥማቸው ነገር በቅርበት እየተከታተል እንደተሰጧቸው እንርዳቸው እንጂ ሁሉን ነገር እኛ ባየነው እኛ የወደድነው ነገር ብቻ ይውደዱ ይሄ ትክክል አይደለም እንደገና ደግሞ ምርጫዎችን እንስጣቸው አንድ ነገር ብቻ ራሱ የሆነ ነገር ስትከለክሏቸው ራሱ ወይም ደግሞ የሆነ ነገር ሲፈልጉ ልጆች ሁለት ሶስት አይነት ምርጫ የራሳቸውን ነገር እንዲመርጡ እንስጣቸው ያ ራሱ ተሰጧቸውን እንዲያወጣ ፍላጎታቸውን እንዲገልጹ ያበረታታቸዋል የሚፈልጉትን ነገር አሁን ለምሳሌ አንድ ቃል ልትገዙላቸው የሆነ ሱቅ ይዛችኋቸው ገባችሁ ለመግዛት ወስናችሁ ስትወጡ መጀመሪያ ራሱ ከነሱ ጋር ፕላን አድርጉ ከዛ በኋላ ደግሞ ሁለት ሶስት አይነት ነገር የትኛው ነው ከዚህ ውስጥ በጣም ይወደድከው አያችሁ ፍላጎቱን ያወጣችሁት ነው ይሄ ነው ብሎ ለወደፊት መናገር እንዲችል አይ እኔ እኮ ይሄኛው ነገር አልፈልገውም ሲል ለምንድን ነው ያልፈለከው ይሄ ነገር እንዲያ ነገር ማድረግ አልፈለኩም ለምንድን ነው ያልፈለከው ከብዶክ ነው ስላልወደድከው ነው በቃ ብቻ ምክንያቱን ወቁ ለምን ይረዳችኋል ያን ነገር እናንተም ፈርዘር ወደፊት ሄዳችሁ እነሱን መርዳት እንድትችሉ ይረዳችኋል እና ልጆቻችን በጣም እንድንረዳቸው ይረዳናል በጣም ቅርብ ይሁን መሆን አለበት እንጂ ቤተሰብ መራቅ የለበትም ቤተሰብ ማለት በቃ ቤተሰብ እንትኑ ቃሉ ራሱ ይገልጸን ይላ በቃ አንድ አካባቢ ላይ በደንብ የምንተዋወቅ ልጆቻችን በቀላሉ ለኛ የሆነ በግልጽ የሆነ ነገር ሊነግሩን የሚችሉ አይነት ቤተሰቦች መሆን መቻል አለብንና ብዙ ጊዜ አይሆንም የምንል ኔጌቲቭ ነገሮችን ስንከለክል ራሱ የምንከለክልበት መንገድ አሁን ለምሳሌ ቲቪ ታይም ካልነው አንድ ልጃችንን ቲቪ ማይፈልጉ ቲቪ ታይም እና የቤት ስራና ጨርሰ ቲቪ ታያለህ አሁን ሁለቱም ከልክላችሁታል በሁለቱም መንገድ እዩት ቲቪ ከልክላችሁታል ልጁ እንዳያይ ቲቪ ጠየቀ ቲቪ አታይም አሁን ቲቪ አታይም እሺ ምን ልስራ የሚል ነገር ጭንቅላት ውስጥ ይቀጥራል የሆነ ነገር ስከለክሉት የሆነ ጥያቄ መጣባቸው ልጆች እንደዛ ናቸው ልጆች ጠይቃሉ በጣም ታውቃላችሁ እና እንደዛ ከመትሉስ ግን የቤት ስራና ጨርስና ቲቪ ታያለህ አሁን ከቲቪ በፊት የሆነ ነገር ማድረግ እንዳለበት እየነገራችሁት ነው ግን ከልክላችሁታል ሁለቱም መከልከል አለበት ግን የከለከላችሁበት መንገድ ይሄኛው የሆነ ነገር አሳይታችሁታል ኦኬ ቲቪ የማይውለካ የቤት ስራ ይለካ አልሰራሁም ብሎት እንዲያስታውስ ይረዳዋል ማለት ነው እንደዚህ አይነት ነገሮችን ቀላል የሆኑ ነገሮች ግን እነሱ ላይ ትልቅ ነገር መፍጠር የሚችሉ ነገሮችን መጠቀም መቻል ከዛም ይልቅ ደግሞ ምንድነው የሚሆነው እኛ እንደዛ ስንላቸው እንደዛ ነገሮችን ስናስራ ልጆቻችን እንድንረዳቸው ይረዳናል እኛ ራሱ እናስተውል በቃ ልንላቸው እኔ መናገረው ነገር ምን አይነት መልእክት ለልጄ ያስተላልፋል የሚለውን ነገር እንድንረዳ መረዳት እንድንችል መረዳት መቻል አለብን ይቅርታ መረዳት መቻል አለብን ስንረዳ ነው ይሄ ነገር እኮ እንዲብል እኮ እንዲህ አይነት ተጽዕኖ ሊያደርስበት ይችላል ወይ ደግሞ እንዲህ አይነት ጥቅም ይሰጣዋል እያልን እያስተዋለ ስለለመድን ብቻ ወይም ደግሞ በቃ አውቶማቲካሊ የኖርበት ስላለ ነገር ብቻ መናገር የለብንም የሚለውን ነገር ማንሳት ነው የፈለኩት ሌላው ሐሳቤ ደግሞ ምን ላይ እንዳለው ጠፋብኝ ብዙ እያወራው ስለሆነ ነው መሰለኝ ልጆችን ከመጠን በላይ ማድነቅ አብዙ ምን ችግር አለው ልትሉኝ ትችላላችሁ ችግር አለው ልጆች ከመጠን በላይ ማድነቅ እንዳንተ አይነት ልጅ እኮ የለም እሱ እኮ የኔ ልጅ እኮ የማያውቀው ነገር የለም እሱ ቶፕ ነው በጣም ጎበዝ እኮ ነው እንዲህ አይነት ነገሮችን ልጆችን አታድንቁ እያልኩኝ አይደለም ትረዱኛላችሁ ይሄን ተስፋ አድርጋለሁ አታድንቋቸው ሳይሆን ስናደንቃቸው የምናደንቅበትን መንገድ መጠንቀቅ መቻል አለብን እንደኔ ልጅ የሚያውቅ የለም ወይም ደግሞ እሱኮ የማያውቀው ነገር የለም በቃ ጨርሰሃል ያላችሁት ነው ልጃችሁ ስለዚህ ምንም አንድ አይነት ነገር አዲስ ነገር ወደ ጭንቅላቱ እንዲገባ አይፈልግም ልጁ በቃ ሁሉ ጊዜ ስትንቁት ነግሬያችኋለሁ መጀመሪያ ላይ ብዙ ጊዜ ደጋግመን የምንላቸው ነገር ጭንቅላታቸው ውስጥ ይጻፋል ጭንቅላታቸው ውስጥ ይቀረጻል ስለዚህ በቃ እኔ ችያለሁ ጨርሻለሁ አይነት ነገር ይመጣባቸውና አስተማሪያቸው ቢነግራቸው አይሰሙም እኛ ብንነግራቸው አይሰሙም በቃ ማን አለብኝም ሳይሆን በቃ የሆነ እንዴት ልበላችሁ እንዴት ልግለጸው በቃ እኔ አውቄያለሁኝ ጨርሻለሁኝ ከዚህ በኋላ ምንም የለም አይነት ስሜት ውስጥ ይገባሉ ልጆቻችን
እንደዛ አይነት ነገር በተደጋጋሚ ስንላቸው ግን ስናደንቃቸው በጣም ጥሩ ነገር ከሰሩ አናድንቃቸው ይያልኩ አይደለም ስናደንቃቸው በጣም አሪፍ ነው እዚህ ጋር ይሰራው በጣም አሪፍ ነው ይሄ ነገር ናይተዋል ደግሞ ከዚህ መንገድ ደግሞ ብታየው ብለን የሆነ ክፍተት እናሳየው ቀጥሎም መንገድ እንዳለ ቀጥሎም ደረጃ እንዳለ ደረጃው አንዱ ስትወጡት የሚቀጥለው ደረጃ እንዳለ በዛም እናሳየው ማለት ነው ለልጆቻችን እንደዛ ነገር እናሳየው እንጂ በቃ እንደኔ ልጅ እኮ በቃ ስንል እንደኔ እኮ ይልና ከዛ በኋላ ጓደኞቹን ዲስሪስፔክት ያደርጋል ይሄድና ጓደኞቹን በቃ ከኔ በላይ ማንንም የሚያውቅ የለም አይነት ስሜት ውስጡ ይገባል በቃ ከኔ በላይ ማንንም የሚያውቅ የለም ከኔ በላይ እንዲ የለም ልጆቻችን በቆንጅናም ስናደንቃቸው ከኔ በላይ ቆንጆ የለም ከኔ በላይ ጎበዝ የለም ከኔ በላይ የሚል ነገር ጭንቅላታቸው ውስጥ እንዲቀርጽባቸው አይገባም ያ ነገር ደግሞ ሌሎች ክብር እንዳይሰጡ ያደርጋቸዋል ከሌሎች መማር እንዳይችሉ ያደርጋቸዋል መምህራኖቻቸውን ያስቸግራል ራሳችንን ያስቸግረናል ራሳቸው ራሱ እንዳይ ነገር በጣም ውስጣቸው ካደገ እኛ የምንነግራቸው ነገር በቃ ሊሰሙን ይችላሉ ግን አይቀበሉትም መስማትና መቀበል ይለያያሉ አይተገብሩትም እንደዛ አይነት ነገር ይፈጠራልና ስናደንቃቸውም በልክ ማድነቅ ብቻ ሳይሆን ከቀጥለን ደግሞ መስራት ያለባቸውንም ነገሮች ወደፊት እያሳየናቸው መሄድ ነው መቻል ያለብን ይሄኛው ነገር እየሰሩ ትንሽ ይሁን አልጠጣ እና እንደዛ አይነት ነገሮችን መልመድ መቻል አለብን ስናደንቃቸው በልክ እንደገና ደግሞ የሚቀጥለው ነገር የሚያሳይ ማድነቅ የሚቀጥለው ሌላ እርምጃ እንዳለ ሌላ ደግሞ ደረጃ እንዳለ ሌላ የሚቀጥል ነገር እንዳለ ሁሉ ጊዜ ህይወት አያቆምም አይደል ያው እኛ እስከምንሞት ድረስ ህይወት ይቀጥላል በየቀኑ ፈተናዎች ይኖራሉ በየቀኑ ውጣ ውረዶች ይኖራሉ በየቀኑ ላይፎች ይቀጥላሉ ስለዚህ አንዱ ስናልፍ አንዱ ይመጣል የሰው ፍላጎትም ማብቂያ የለውም አያበቃም እናንተው የሆነ ነገር ብንፈልግ ያን ነገር ስናገኝ አውቶማቲካሊ ሌላ ነገር ጭንቅላታችን ይፈልጋልና ይሄ እንት ነው ተፈጥሯዊ ስለሆነ እንደዛ ነገሮችን ልጆቻችን ደግሞ ያን ነገር ስለማያውቁት ከስር እኛ ነን የምናስተምራቸውና አዎ ይሄ ነገር ጥሩ ነው በጣም አሪፍ ነው የሰራው እዚህ ጋር በጣም ደስ ይላል ይሄ ነገር እስቲ በሌላ መንገል ይው ይሄ እስቲ የኛው እንደው ብታዩሳ የሚቀጥለው እንደ ያን ነገሮችስ ብጨምርበት እንደዛ አይነት ነገር ስንላቸው እንዳልቆመ ያ ነገር በቃ በቂ እንዳልሆነ የሚጨምር ነገር እንዳለ እናሳያቸዋለንና እንደዛ አይነት ነገሮችን ብንጠቀም አሪፍ ነው እላለሁኝ እንደኔ ሌላው ደግሞ በልጆቻችን ላይ ተደርቦ መናገር ይሄ በተለይ የኛን ኮሚኒቲ በጣም ይመለከተናል ተደርቦ መናገር ምን ለማለት ነው ልጆች ሲያጠፉ ምናልባት እናት ስትናገር አባት ለልጆች ተደርቦ መናገር ወይ ደግሞ እናት አባት ስተት ነገር አይቶ ልጆቹን ሲናገር እናት ልጆች ላይ ተደርባ መናገር ባጭር ቋንቋ ቤተሰቦች ልጆቻቸው ፊት አለመግባባት ማሳየት አለመግባባታቸው መግለጽ ወይም ደግሞ የማይሆኑ ከኛ የማይጠበቁ ቃላቶችን መለዋወጥ አለመዋደድ ሳይሆን መጨቃጨቅ አለመስማማታችንን እንዲህ አይነት ነገር በሐሳቦች ሊሆን ይችላል የለም ይያልኩኝ ግን አይደለም ኑሮ ነው ቀልድ ነገር አይደለም ትዳር ኑሮ ልጆች ማሳደግ ቤተሰብ መምራት ቀላል ነገር አይደለም በጣም ትልቅ ተቋም ነው ቤተሰብ ማለት ትልቅ ተቋም ነው ከምንም በላይ ያለ ተቋም ነው ስለዚህ ውጣውረዶች አሉ ግጭቶች አሉ ግን ግጭቶቻችንን የምንነጋገርበትን ዘዴ በጭቅጭቅ ባይሆን በተለይ እኛን ኮሚኒቲ ይመለከታል ልጆቻችን ፊት ባሎቻችንን የማይሆኑ ቃላቶች መናገር ባሎቻችን ፊት ደግሞ ባሎች ደግሞ ሚስቶቻችሁን ልጆች ፊት ያ ማለት ነገ ምን ይሆናል መሰላችሁ በተለይ ልጆች ከ8 ከ9 አመት በኋላ እኛ ሴቶች ማለት ወይ ሚስቶች ባሎቻችንን ማናከብር ከሆነ ልጆች አባታቸውን እንዳያከብሩ ያደርጋቸዋል ባለም ሚስቱን ማያከብራት ከሆነ ልጆች እናታቸውን እንዳያከብሩ ኢቭን እርስ በርሳቸው እህትና ወንድማማቾች ቤተሰቦች እዛ ውስጥ ያሉት እንዳይከባበሩ ያደርጋቸው ያ ነገር ይወጣና ወደ ውጪ ይወጣና ጓደኞቻቸውን እንዳያከብሩ መምህራኖቻቸውን እንዳያከብሩ በቃ እንዲያ ነገር ያድግባቸዋል አሁን ይሄ እኛ የምናደርገው ነገር ነው ግጭቶች ሲኖሩ ልጆች በሌሉበት መፍታት መቻል
ኢቭን አባትየው ስህተት እየሰራ እንደሆነ ብታቅ እናት ልጆቿ ላይ ተደርባ ሳይሆን የዛን ሰዓት ከቻለች እንደ ሽማግሌ ሆና አይ እስቲ ምንድነው እሱ የተፈጠረው ነገር ብላ አባት ስህተት ከሰራ ይቅርታ መጠየቅ አለበት አይደል እንዴ ይቅርታ ይጠይቃል እና ስህተት ከሰራች ይቅርታ ይጠይቃል ቤተሰብ ይቅርታ መጠየቅ አለበት ልጆቻችን ከኛ ነው የሚለምዱት አንድ ያን ነገሮችም አሉ ልጆቻችን ይቅርታ ከኛ መልመድ መቻል አለባቸውና መጠየቅ መቻል አለብን እኛ ካጠፋንኛ ስተከሰራንኛ ይቅርታ መጠየቅ አለብን ልጆቻችንም እንደዛው እርስ በርሳቸው ይቅርታ መጠያየቅ መልመድ መቻል አለባቸው ቤተሰቦቻቸው ላይ ጥፋት ቤተሰቦቻቸው ጋር ካጠፉ ቤተሰቦቻቸውን ይቅርታ መጠየቅ መቻል አለባቸው ከዛ ውጪ ግን በተቻለ መጠን እናትና አባት ቁጭ ብለው ልጆች በሌሉበት የነበረውን ስህተት ወይም ደግሞ የተፈጠረውን አለመግባባት መፍቻ መንገድ ማዘጋጀት መቻል አለባቸው እንጂ ልጆቻቸው ፊት መጨቃጨቅ ልጆቻቸው ራሳቸውም እንዳይከባበሩ ወተውም ማህበረሰቡን እንዳያከብሩ ጓደኞቻቸውን ኢቭን እንዳያከብሩ ይሆናሉ ልጆች ደግሞ ቤተሰቦቻቸውን ማን ነው ጓደኞቻቸውን አላከበሩም መምህራኖቻቸውን አላከበሩም ማለት ደግሞ ከዛ በኋላ ጓደኛ ያጣሉ ምክንያቱም ሰው የማያከብር ሰው ጓደኛ አያገኝም ስለዚህ ጓደኛ ማያከብር ሰው መምህሩ ማያከብር ሰው መምህሩ አይወደውም ስለዚህ ያ ነገር ደግሞ እድገታቸው ውስጥ የሆነ በሰው መጠላት ያመጣባቸውና ልጆቹ ራሳቸውን ወደ ኋላ ያደረጉ መድረስ ካለባቸው ደረጃ አለመድረስን ያስከትላልና ቀላል ይመስለናል በቤታችን ጉዳይ ይመስለናል ግን ትልቅ ነገር ነው ምክንያቱም እኛ እያንዳንዱ ልጆች ያለን ሰዎች እያንዳንዱ የምናደርገው ነገር የምንናገረው ነገር ልጆቻችን አስተማሪዎች ነን ማለት ነው ልጆቻችን ይማራሉ ኢንዳይሬክትሊ ልጆቻችን ይማራሉ ከኛ ሁሉን ነገር የምናደርገው ነገር ነው የሚያዩት ከመናደርገው ነገር ይማራሉ ከመንናገረው ነገር ተደጋጋሚ ከመንናገረው ነገር ይማራሉ ስለዚህ በተቻለ መጠን የምናደርገው ነገር ምንድነው መልእክቱ ለልጆች በልጆች እንቅላት መልእክቱ ምንድነው እንደየእድሜያቸው ማለት ነው እንደገና ደግሞ ቤተሰቦች እርስ በርሳችን ፍቅርን በጣም አጉልተን ማውጣትና ማሳየት የዛን ጊዜ ልጆች ፍቅር በጣም ብዙ ነገር ነውና ሚስት ባሏን መውደድ እነሱ ፊት ማሳየት ባሏን እንዴት እንደምትወደው እንደምታከብረው ክብር እንደምትሰጠው ነው ደግሞ ማድረግም አለብን ለነሱ ብቻ ሳይሆን ኖርማሊ እንደዛ ነው አይደል እንዴ መጽሐፍ ቅዱስም ቁርአንም ይሄንን ነገር ይናገራል ባሎችም ደግሞ ለሚስታችሁ ያላችሁ ክብር ፍቅር ልጆቻችሁ ፊት በግልጽ ማሳየት ስርዓት ባለው መንገድ ማለት ነው ማሳየት የዛን ጊዜ ደስታ የተሞላበት ፍቅር ያለበት ቤተሰብ ልጆቻችን ራሱ የሆነ ይወዱታል ኢንቫይሮንመንቱን ቤቷቸውን ይወዱታል የሆነ ነገር ለመማር ኢዚ ነው ይቀላቸዋል እንደገና ግልጽ ናቸው አይፈሩም ምክንያቱም ቁጣ አይበዛም እዛ ቤት ውስጥ እና እንደፈለጉ መተው ይናገራሉ ውጪ የሚደርስባቸውን ተጽዕኖ ራሱ ሳይደብቁ ይነግሯቸዋል ያ ማለት ያንን ተጽዕኖ እናንተ ቤት ውስጥ ልጆቻችሁን በመገንባት አምሯቸውን በማስተካከል ጠንካራ በራሳቸው የሚተማመኑ ግልጽ አውጥተው መናገር የሚችሉ ፍላጎታቸው መግለጽ የሚችሉ ልጆች እንድናሳድግ ይረዳናል ማለት ነው ስለዚህ እዚህ ላይ ቤተሰቦች በጣም መስራት አለብን በተለየኛ ኮሚኒቲ በተለይ እንደ አይነት ነገሮች ላይ በጣም መስራት መቻል አለብን ክፍተቶች ብዙ ይታያል እንደ አይነት ነገሮችና ያላደግንበትም ነገር ስለሆነ ነው ውስጥ ማለት ፍለፊት ከልጆቻችን ጋር ቁጭ ብለን ማውራት ከልጆቻችን ጋር ማለት ልጆች ሐሳባቸውን እንዲገልጹ በነፃነት ሳይፈሩ እንደዚህ አይነት ነገሮችን አንዳንድ ጊዜ ያደግንበትን ነገር ይዘናል ከዛም አንፃር ነው ግን ከዛ መውጣት መቻል አለብን እየተማማርን እያነበብን በሂደት ራሱ በየቀኑ ከመናደርገው ነገር እየተማርን ከዛ ነገር መውጣት መቻል አለብን ለመውጣትም ደግሞ በአንድ ጊዜ ከሆነ ከለመድነው ነገር መውጣት በጣም ከባድ ነው ግን ፕራክቲስ ማድረግ መለማመድ ስህተት እንደሆነ መጀመሪያ ጭንቅላታችን ውስጥ ሲመጣ ከተቆጣችሁ በኋላ ራሳችሁን የሚጸጽታችሁ ከሆነ እየተማራችሁ ነው ማለት ነው በሚቀጥለው ጊዜ ደግሞ ሳትናገሩ ልትናገሩ ስትሉ ስህተት ነው የሚለው ነገር ይመጣል ማለት ነው ስለዚህ ስቴፖችን እየተጠበቀ ራሱ ይስተካከላልና ቪዲዮ እንዳይረዝም ለማሳጠር ሞክሬ ነበር አሁንም እየረዘመ ያለው ግን የመጨረሻ ፖይንት ላንሳና የመጨረሻ ነጥብ ላንሳና የዛሬውን ቪዲዮ ያጠቃልላለሁ
የመጨረሻው ፖይንቴ ምንድነው ነጥቤ ምንድነው የቤት ህግ ልበለው ቤት ውስጥ ህግ ወይም ደግሞ የምንተዳደርበት ደንቦች ማዘጋጀት ህግ ይመስለኛል ማለት ያ ትክክለኛውን ቃል ካላገኙት ይቅርታ ግን በምሳሌ ላስረዳችሁ ለምሳሌ ያህል ቅድም እንደገለጽኩለት ቲቪ ምለው እንግዲህ ልጆች በጣም ቲቪ ስለሚወዱ በቀላሉ ምሳሌ ይሆናል ሁሉም ብዬ ነውና ምግብ ስንበላ ቲቪ ማየት አይቻልም ስልክ መጎርጎር አይቻልም ጌም መጫወት አይቻልም በቃ ምግብ ስንበላ ሁላችንም ተረጋግተን ሁላችንም ቁጭ ብለን እያወራን ነው ምግባችንን የምንበላው ብለን ቤታችን ውስጥ ህግ ካወጣን ወይም ደግሞ ቲቪ የምታዩት ወይም የምታዩት ቲቪ የምታዩት በቀን 1 ሰዓት ነው ወይም 2 ሰዓት ነው ብለን ህግ ካለን ቤታችን ውስጥ ልጆቻችን 3 ሰዓት 4 ሰዓት ሊብሉ አያስቸግሩን ምክንያቱም ህግ አለ ቤት ውስጥ እናንተ ስትሏቸው አሁን 1 ሰዓት ሊሞላ 10 ደቂቃ ነው የቀረውና ቲቪያችሁን ዝጉ ቲቪ ሊዘጉ 10 ደቂቃ ነው የቀራችሁ ሲባሉ 1 ሰዓት ሲሆን የነሱ መብት እንደሚያበቃ ያውቃሉ ማለት ነው ይሄንን ደግሞ ህግ ስናወጣ የቤታችንን ነው ያወራችሁ ያሉት ስናወጣ ምን አይነት ነው ማድረግ ያለበት ልጆቻችንን እናካታቸው ሐሳባቸውን እንጠይቃቸው እነሱም ይሳተፉበት ሐሳባቸውን ጥያቄያቸውን ያቀርቡ እንወያይበት ከዛ በኋላ እንስማማበት ከተስማማን ደግሞ አብዛኛው ቦታ ላይ የማየው ማለት ነው ከምን ስናወራ ከጓደኞቼ ጋር ምናምን ስናወራ እንደዚህ የሚያጋጥመው ነገር ምን መሰላችሁ ህግ ሲወጣ ለልጆች ብቻ ይመስለናል አብዛኞቻችን ቤተሰቦች እንደዛ ይመስለናል አይደለም ህግ ሲወጣ እኛንም ያካትታል የቤቱ አባል ነን እኛ ስለዚህ ህግ ሲወጣ ለልጆች ብቻ ሳይሆን ለወላጆችም እንደሚሰራ ማወቅ መቻል ያስፈልጋል እና ማወቅ ብቻ ሳይሆን መተግበር አለብን ሌላው ነገር ደግሞ እዚህ ጋር ሁለት ነገር ነው ማየት የፈለኩት አንደኛ ለቤተሰብ መስራት መቻል አለበት ለሁሉም ሰው ነው መስራት መቻል አለበት ሁለተኛ ደግሞ ህግ ብቻ ማውጣት ሳይሆን ወይ ህጉን ሲጥሱ ልጆቹ ያን ነገር ሲያደርጉ የፈለግነውን ቅጣት ልንቀጣቸው ልንሄድ ነው ማለት ነው ስለዚህ ቅጣቱስ ምንድነው የሚለውን ህጉን የምናወጣ ጊዜ ከነሱ ጋር ቁጭ ብለን ቅጣቱን መጀመሪያ ማውጣት አለብን እንጂ ሲጣስ ብቻ ሄደን የምንፈልገውን አይነት ቅጣት እኔ የምፈልገውን አይነት አባትየው የሚፈልገውን አይነት ቅጣት መቅጣት የለብንም ይሄም ነገር ስተት ነው ምክንያቱም ልጆቹ ያን ነገር ሲጥሱ ምን እንደሚቀጡ አብሮ ቁጭ ብሎ ከኛ ጋር ካወጡ ያቁታል ማለት ነው ስለዚህ እኔ መመቀጣቸው አባታቸው የሚቀጣቸው እነሱ የሚያቁትን ቅጣት ነው ሁላችንም የተስማማንበት ነው ስለዚህ ልጆቹ ጋር ብዙ ኮንፍሊክት አይፈጠርም ብዙ ግጭት አይፈጠርም እንደገና ልዩነትም አይፈጠርም እናት ባትኖር አባትየው ያቃል ምን እንደሚቀጣቸው ምን ሲያጠፉ ምን እንደሚቀጣቸው ያቃል ያ ማለት መግረፍና አካትተሙ እሺ አስምሩበት መግረፍ አይቻልም በህግም የተከለከለ ነው ስለዚህ ስለ ቅጣት ግን ሌላ ጊዜ ቪዲዮ ሰራበታለሁ እንዴት አይነት ቅጣት ልጆችን ያስተምራል በሚለው ደግሞ ሌላ ቀን እመጣለሁ እዛ ውስጥ አልገባም ሰፊ ስለሆነ ግን ቤታችሁ ውስጥ አሁን ለምሳሌ ያለ ውሃ መጠጣት ሊሆን ይችላል የሆነ ነገር ካጠፉ ውሃ መጠጣት ወይም ደግሞ ታይም አውት ምንለው የተወሰነ ደቂቃ መቅጣት ከሁሉ ነገር እንትን ብሎ የሆነ ቦታ ላይ ወር ቦታ አዘጋጅታችሁ እንደዛ መቀመጥ ሊሆን ይችላል ከሚወዱት ነገር የተወሰነ ነገር መከልከል ሊሆን ይችላል ብቻ የሆነ ቅጣት እናንተ ያዘጋጃችሁ ቅጣት ልጆቹ ጥፋቱን ካጠፉ በኋላ ሳይሆን መጀመሪያው ነው ህጉን ስታወጡ ቤት ውስጥ ቅጣቱንም አብራችሁ አውጡ ከነሱ ጋር ተወያዩ ቅጣቱ ላይ እነሱ ሐሳብ ይስጡበት የነሱን ሐሳብ አካቱ እነሱ ሐሳብ ሰጥተው ሐሳባቸው ሲካተት የኔ ነው የሚል ስሜት ይሰማቸዋል የኔ ነው ብለው ስለሚወስዱ አንደኛ ህጉን ለመተግበር እንትን ይቀላል ሁለተኛ ምን እንደሚቀጡ እነሱ ቀድመው ያውቃሉ ስለዚህ እኔ የምቀጣው የአባትየው የሚቀጣው ቅጣት አይለያይም ስለዚህ ሁሌም ይለምዱታል ኮንቲኒየስሊ በተከታታይ ያን ነገር ሁሉ ጊዜ የምናደርገው ከሆነ ደግሞ ልጆች በቀላሉ ይማሩታል እነሱ ራሱ እንዲከተሉት ህጉን እንዲከተሉት ይረዳቸዋል ሶስተኛ ደግሞ እኛም ራሱ የዛ ህግ አካል እንደሆነ ያ ህግ እኛም ላይ እንደሚሰራ ማስተማር ህግ የሁሉም እንደሆነ ይለምዳሉ ልጆቻችን ራሳቸው ህግ ለከሌ የሚባል ነገር እንዳልሆነ ሁሉም እንደያቀሙ ህግ መተግበር እንዳለበት ያስተምራቸዋል ለቤተሰብም ለልጆችም
ቀለል ያለ መንገድ ነው እንደገና ደግሞ ግጭቶችንም ይቀንስልናል ማለት ነው እንዴ ነው የምትቀጣው ለምን ይሄን ያልተቀጣው የሚል ነገር አያነሳም ያቀዋል ስለሆነ መጀመሪያ ያን ነገር ጥፋ ሲያጥፋ ምን አይነት ቅጣት እንደሚቀጣ አብሮ ስለተነጋገረ መጀመሪያ ስለሚያቀው ስትቀጡት በዛ ጭቅጭቅ ውስጥ አትገቡም ማለት ነው እንደዛ ይረዳናል እና እዚህ ጋር ግን አንድ ምሳሌ ላንሳና ቪዲዮ ይላጠቃልል ይሄ የቤተሰብና አካትተም አይነት ነገር በጣም ብዙዎቻችን ለልጆቻችን ህግ እናወጣና እኛ ግን አንተገብረውም ለምሳሌ ያህል ቀደም እንደተጠቀስኩት ምግብ ስንበላ ቲቪ ማየት አይቻልም ቴሌፎን መጠቀም አይቻልም ስልክ መጠቀም አይቻልም ምንድነው ጌም መጫወት አይቻልም ምናምን ብለን ካስቀመጥን እናንተ በጣም የምትፈልጉት ስልክ ቢመጣ እና ዛሬ አንስቼኒ ወይ በደንብ ሳታስረዷቸው ዝም ብላችሁ አንስታችሁ ያወራችሁ ምግባችሁን ብትበሉ ነገ እነሱ ይቀጥላሉ ወይ ቲቪ ያዩ ሊሆን ይችላል የዚህ ሀገር ልጆች ደግሞ የውጪ የሚያድጉ ልጆች በተለይ ከ9 ከ10 አመት በኋላ እንትን ሞባይል ይዛሉ ቴሌፎን ያገኛሉ ሁሉም ላይሆን ይችላሉ ግን አብዛኞቹ ልጆች ያገኛሉ ከ9 አመት ከ10 አመት ቀድሞም ያገኙ ሊኖር ይችላሉ ግን በብዛት ከ9 ከ10 አመት ጀምሮ አብዛኞቹ ልጆች ቴሌፎን ይኖራቸዋልና እና ነገ ደግሞ ልጃችሁ ጌም እየተጫወተች ወይ ከጓደኞቿ ጋር ቻት እያደረገች ወይ ከጓደኞቿ ጋር እንትን እያለች ወይ ሙዚቃ ከቴሌፎን ላይ ያዳመጠች ምግብ ልትበላ ነው ማለት ነው ትላንትና እናንተ ናችሁ እኛ ነን ህጉን ይጣስ ነው ዛሬ ታዲያ እሷ ላይ የትላንታኛ ላይ ያልሰራ ወላጆቿ ላይ እኔ ላይ ያልሰራ እንዴት ዛሬ እነሱ ላይ ሊሰራ ይችላል እንዴት አድርገን ስንቀጣቸዋለን አይታችኋል እንትኑ እንደዛ ነውና ወዲያው እነሱ አውቶማቲካሊ ነው የሚማሩትና አውቶማቲካሊ ይወስዱታል ወዲያው ውስጥ ያደርጉትና ያን ነገር ልክ እናንተ ዛሬ ያረጋችሁት ነገር ደግሞ ነገ ይተገብሩታል ማለት ነው ስለዚህ ሁላችንንም ያካተተ ህግ ደግሞ የሁሉም የበላይ እንደሆነ እኛም ስንተገብረው የሁሉም የበላይ እንደሆነ ይማራሉ የትምህርት ቤታቸውን ህግ ይጠብቃሉ የአካባቢያቸውን ህግ ይጠብቃሉ ያ ማለት የቤታቸውን ህግ የሚጠብቁ ልጆች የአካባቢያቸውን ህግ የሆነ ቦታ ራሱ ሲሄዱ ታስተማራችኋቸው ልዩነቱን ታያላችሁ የሆነ ቦታ ራሱ ሲሄዱ አዲስ ቦታ ከሆነ የተለጠፉ ነገሮችን የማንበብ ባህሪ ያመጣሉ ምክንያቱም እዚህ አካባቢ ለመጫወት ከሆነ የመጫወቻ ቦታዎችን ህጎች ማንበብ ይጀምራሉ ልጆቻችን እና እንደዛ አይነት ነገር ከቤት ውስጥ የለመዱት ነገር ከቤት ውስጥ የተለማመዱት ነገር ውስጥ ጭንቅላታቸው እያደገ ለራሳቸውንም የጠቀሙ ማህበረሰቡንም የሚጠቅሙ አገራችንንም የሚጠቅሙ ቆንጆ ልጆች ማለት ጥሩ ጭንቅላት ያላቸው በራስ መተማመን ያላቸው ልጆች ለማሳደግ ይረዳናል ቪዲዮ ይረዝማል በጣም ይቅርታ በክፍል 2 እነኚህ ብቻ አይደሉም በክፍል 2 ደግሞ ቀጥዬ እመጣለሁ ስላዳመጣችሁኝ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስለተከታተላችሁኝ በጣም አመሰግናለሁ እንዲህ አይነት ቀላል የሚመስሉ ግን በጣም ብዙ ማለት ብዙ ተጽዕኖ ልጆቻችን ላይ ሊያመጡ የሚችሉ ነገሮች አሉ ይሄን ነገር ለቤተሰቦች ልጆች ላላቸው ቤተሰቦች አድርሱልኝ ሼር አድርጉ ጥያቄ ያላችሁ ሰዎች ጻፉ የፌስቡክ ሊንክ ከስር አለ በውስጥ ማለት ታናግሩኝ የምትፈልጉ ሰዎች በውስጥ መስመር ጻፉልኝ ጠይቁኝ ኮሜንታችሁን እዚህ ላይ አስቀምጡ ይሄ ቢጨመር የምትሉት ነገርም ካለ አስቀምጡ ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉኝ ፎሎ አድርጉኝ እና ብዙ ቪዲዮዎችን በልጆች ላይ ልሰራ ሄዳለሁ እኔም ይሄንን አንደኛ ልጆች አሉኝ ከልጆች በየቀኑ የምማረው ነገር ነው የቀን ተቀን ትምህርቴ ነው ማለት እችላለሁ ሁለተኛ ነገር ደግሞ ከሰዎች ጋር በጣም አወራለሁኝ በዚህ ጉዳይ በልጆች አስተዳደግ ጉዳይ ላይ ጥሩ ነገር ለልጆች ማድረግ ብችል ብዬ ስለማስብ እንትን አረጋለሁ ሶስተኛ ደግሞ በልጆች ሳይኮሎጂካሊ ምን አይነት ነገሮች ያመጣሉ የሚሉ ነገሮች ለማወቅ የተለያዩ ኮርሶችን ወስጃለሁኝ ከዛ ተጨማሪ ነው በጣም አነባለሁኝ የተለያዩ ቪዲዮዎችንም አያለሁኝ ከዛ የተነሳ ለምን ሼር አላረግም ይሄንን ነገር የሚል ፍላጎት አድሮብኝ ነው በዚህ ቶፒክ የመጣሁት እንደወደዳችሁ ተስፋ አድርጋለሁኝ ላይክ ሼር ኮሜንት ሰብስክራይብ በማድረግ የዩቲዩብ ፋሚሊ ሁኑ ቤተሰብ ሁኑ ስላዳመጣችሁኝ አመሰግናለሁ በድጋሜ መልካም ጊዜ ይሁንላችሁ ተባረኩ በጣም ነው የምወዳችሁ አመሰግናለሁ